አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጸረ ፍቅር ሲህር መኖሩን ስንቶቻችን እናውቃለን? በባልና በሚስት ላይ የተጋረጠ ሲህር በኡስታዝ አህሙ ሚስባህ የተጻፈ። ስንቶቻቸውን ትዳራቸው ይለምልም ወይም ለመለመ ብለን ተስፋ አድርገን እያደር እንደ ቃሪያ የሚፋጅ ጥምረት የመሰረቱ በየቦታው አሉ። ምክንያታቸው ሳይታወቅ ዛሬ እርሷ ብር ብላ ስትጠፋ እርሷ አስጠላሽኝ ብሎ ከቤት ሲለውጥ የምንመሰክረው የፈረሱ ብዙ ትዳሮች አሉ። እስኪ እነኚህ ትዳሮን በምን ምክንያት ነው የፈረሱት? በሲህር ወይንስ የሚለውን መለያ መንገዶች እነሆ። ክፍል 1። አንደኛ፣ የወደዱትን መለያየት አለመፈለግ፣ ግን ደግሞ መደባበር። ሽንት ቤት ጥላው እንድትሄድ አይሻም፣ አጠገቡ ተቀምጣ ግን ሰላም አይሰጣትም። ጥሏት ስራ እንዲሄድ አትሻም፣ ቤት ተቀምጦ ግን ሰላም አትሰጠውም። ሁለተኛ፣ ቀላል በማይባል መልኩ ወሲባዊ አለመጣጣም፣ የእርሷ ወይም የእርሱ ፍላጎት አናሳ ጠፊ መሆን። አንደኛው ወሲብን ፈላጊ፣ ሌላኛው ግድ የለሽ ይሆናሉ። ወይም እርሷ የወር አበባ ጊዜዋ መዳረሻ ብቻ ላይ ወሲብ ያምራታል፣ እርሱ ደግሞ በዚያ ሰዓት ላይ ስሜቱ ጠፍቷል። ልክ ሁለት በቀጠሮ የሚገናኙ ሰዎች ጊዜ ወይም ቦታ እንደሚሸዋወዱት አይነት ባልና ሚስት ይሸዋወዳሉ። እርሱ ለፍቅር ጨዋታ ሲዘጋጅ እርሷ ቀዝቃዛ፣ እርሱ ሲዘጋጅ እርሷ ደግሞ ቀዝቃዛ ይሆናሉ። ሶስተኛ ምልክቱ ልጅ ሁለቱም መውለድ እየቻሉ ማጣት፣ መካንነት። ብዙ ጥረት ያደርጋሉ። ያም ብቻ ሳይሆን በየሆስፒታል ደረጃ የመካንነት ምርመራን አድርገው እርሷም ይሁን እርሱ መውለድ እንደሚችሉ ይነገራቸዋል። አላህ በሚያውቀው ግን ፈጽሞ ልጅን ሊያገኙ አይችሉም። ቀን ከሌት ሲሞክሩ ቢውሉ ልክ በኮንደም ውስጥ ዘሩን እንዳፈሰሰ ሰው ዘሩ እርሷ ውስጥ አይሰራም። ይህንንም ከሲህር ነው። አራተኛ፣ ብኩንነት፣ ሚስት አብዝቶ ራስን በራስ የማርካት ሱስ ውስጥ መዘፈቅ። ባልጋል ግንኙነት አድርጋ አትጠግብም። አሁንም ግንኙነት ያምራታል። ይህ ሲሆን የሲህሩን ጅማሩ አመላካች ነው። የኋላ ግን ባል ከእርሷ ጋር ሳለ ከእርሷ ጋር በግንኙነት ውስጥ ሳለ ሌሎች ወንዶችን በአእምሮዋ ታሰላስላለች። አንዳንዴ ስሜት ውስጥ ገብታ ከመርሳቷ የተነሳ ያንን ያሰበችውን ሰው ስም እስከ መጥራት ትደርሳለች። አላህ ይጠብቀን። በዚህ ብዙ ትዳር ፈርሷል። በመካከላቸው ያለ ሸይጣን ፈጽሞ ባል እንዲስማማ አያደርግም። ከሌላ ወንድ ጋር ተኝታለች የሚለውን ስሜት ይፈጥርበታል። በሌላ ሁኔታ ደግሞ ሴቷ በራሱ ግንኙነት በኋላ ራሷን በራሷ ተደብቃ ማርካት ብሎም የፖርን ፊልሞችን ሱሰኛ ትሆናለች። አምስተኛ፣ ደንቆሮነት፣ ወንዱ ሌሎችን ሴቶችን መፈለግ ወይንም ማደን እየተመከረ አያቆምም። ይሄ ደግሞ ከላይ የጠቀስነው ምልክት